የዛሬውን ትምህርታችንን በጣም ደስ የሚልና በጣም የምወደው ርዕሰ ጉዳይ ነው። የእውነቴን ነው የምላችሁ። አብሶ ደግሞ በስጋ ውስጥ ስንኖር የሚያስፈልገን አንዱ ፈውስ ስለሆነ ማለት ነው። እንግዲህ ብዙ ጊዜ እግዚአብሔር ፈዋሽ ነው ብለን እናወራለን። ደግሞ እግዚአብሔር እውነትም ፈዋሽ ነው። በቃል ውስጥ ግን ባለው እግዚአብሔር ፈውስን በነገረን መንገድ ካልተረዳንና ሰዎች ሲፈወሱ አይተን ወይም ደግሞ ሰዎች በነግ መንገድ ከሆነ ግን የተወሰነ ሚስ አንደርስታንድ ልናደርግ ለምንችል መጽሐፍ ቅዱሳዊ እግዚአብሔራዊ እይታ መያዝ ያስፈልገናል። ምክንያቱም በእግዚአብሔር መድረክ ላይ ቆመው ሰዎች በሽታ ከእግዚአብሔር ሆነ አድርገው ሰዎች ሰምቻለሁ እና በሽታ ከእግዚአብሔርም እንደሆነ አድርገው የሚናገሩ ሰባኪዎች አይታወቃል እና ሰምቼም አውቃለሁ። ደግሞ እንደሱ የሚረዱም ሰዎች ደግሞ ገጥመውኝ ያውቃሉ። ነገር ግን በሽታ በእግዚአብሔር ዓለም የለም። ይህን እውነት ዛሬ በደንብ አድርጋችሁ እንድታውቁ ፈልጋለሁ። በሽታ የእግዚአብሔር ዓለም አይደለም። ኦኬ። ምክንያቱም መጽሐፍ ቅዱሳችን ስፔሻሊ በአዲስ ኪዳን መገለጥ አባታችንን ስንተዋወቀው በእርሱ ዘንድ ጨለማ የሚባል እንደሌለ የእግዚአብሔር ቃል ይነግረናል። ሁለተኛ እርሱ ማንም ሊቀበው በማይችል ብርሃን ውስጥ የሚኖር አባት እንደሆነም ደግሞ ነግሮናል። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 23 ላይ ያለውን ቃል ሄደን ተመልክተናል ብዙ ጊዜ ሳወራ። ስለዚህ ከእግዚአብሔር ባህሪ ተነስተን ነው የትኛውንም ነገር ምን ተረጉመው ማለት ነው። ስፔሻሊ የብሉይ ኪዳንን ማንኛውንም ነገር ምን ተረጉመው በአዲስ ኪዳን መነጽር ነው ማለት ነው። ለምን ካላችሁ እኛ አሁን ከእግዚአብሔር ጋር ሩቅ ያለን ሰዎች አይደለንም። ኦሬዲ ከእግዚአብሔር ጋር በመወለድ በልጅነት እንገናኛለን። በመወለዳችን ምክንያት ደግሞ የእግዚአብሔር ቤተሰብ ነን። ደግሞ በመወለዳችን ምክንያት ደግሞ በእግዚአብሔር ዓለም ያለ ህይወት ተካፋዮች ነን ማለት ነው። ስለዚህ በእግዚአብሔር ህይወት ውስጥ ጨለማ እንደሌለ ኦኬ። ስለዚህ በሽታ ደግሞ የጨለማ ዓለም ማኒፌስቴሽን እንደሆነ ኦኬ። ስለዚህ ይሄንን እውነት ተረድተን ይሄንን በሽታ የሚባለውን ነገር ሰውን አታክ የሚያደርግ ሰውን የሚገል ሰውን የሚያስጨንቅ ኦኬ፣ ይሄንን ስፒሪት እንዴት ነው በእግዚአብሔር ቃል መነጽር የምንረዳው? ቀጥሎ ደግሞ ፈውሳችንንስ ከእግዚአብሔር እንዴት ነው የምንቀበለው የሚለውን ነገርና ቀጥሎ ደግሞ በመለኮታዊ ጤንነት ኦኬ። ሁለት ርዕስ ነው፣ መለኮታዊ ፈውስ፣ ቀጥሎ ደግሞ መለኮታዊ ጤንነት የሚባል እነዚህ ሁለት ነገሮች ናቸው። ስለዚህ አንድ ሰው ከመለኮታዊ ፈውስ ወደ መለኮታዊ ጤንነት የሚባል መሸጋገር ያስፈልገዋል ማለት ነው። ሁሌ በፈውስ የሚኖር ሰው እሱ ሰው ያላደገ ሰው ምን አለ? ሌላ ዳይሜንሽን አለ። ከፈውስ ሌላኛው ዳይሜንሽን አለ። ምን የሚባል መለኮታዊ ጤንነት የሚባል ዳይሜንሽን አለ። ወዛ ዳይሜንሽን ውስጥ ምን ማድረግ አለብን? ማደግ አለብን፣ ሽፍት ማድረግ አለብን። ስለዚህ ሁለቱን አንድ ላይ አያይዤ ነው ማስተምራችሁና በጣም ታክሳችሁኝ እንድትሰሙኝ በእግዚአብሔር መንፈስ እጠይቃችኋለሁ ማለት ነው። ክብር ለኢየሱስ ይሁን። እንዲያስተምረን እንጸልይ። አባት ሆይ በጌታ በኢየሱስ ክርስቶስ ቃልህን እንድታስተምረን እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። በኢየሱስ ስም ካንተ ከመማራችን የተነሳ ሰላማችን ብዙ ስለሚሆን፣ ጤንነታችን ብዙ ስለሚሆን፣ ረፍታችን ብዙ ስለሚሆን እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እንግዲህ በጣም ወዳችኋለሁ። እንግዲህ የዛሬውን ትምህርታችንን መለኮታዊ ፈውስና ጤንነት የሚለውን ርዕሰ ጉዳይ እንጀምራለን ማለት ነው። እንግዲህ በሽታ የሚባለው ነገር የሰይጣን ዓለም ማኒፌስቴሽን ነው። ይሄ በደንብ ያዙ። በሽታ በፍጹም ከአባታችሁ አይደለም፣ ከእግዚአብሔር አይደለም። ይሄ እንደዚህ አይነት መረዳት የያዛችሁ ሰዎች ካላችሁ ዛሬ አውጥታችሁ ወደ ጋርቤጅ ውስጥ መጣል አለባችሁ። እንደዚህ ነው ካላችሁ አባታችሁ ሁለት ምንጭ ነው ማለት ነው። ነገር ግን ያዕቆብ ሲነግረን የጌታ ወንድም ያዕቆብ የኢየሱስ ወንድም ያዕቆብ ሲነግረን ምንድነው ያለው? በእርሱ ዘንድ አለ ሃሌሉያ መለዋወጥ የለም ማለት ደግሞ በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ይወርዳሉ ይላል። በእርሱ ዘንድ በመዞር የሚገኝ ጥላ የለም ማለት ምን ማለት ነው? ምንም ጨለማ የለም ብሎ የነገረንን የያዕቆብን መጽሐፍ ሁሌ የምነግራችሁ ምዕራፍ 1 ቁጥር 16 እና 17 ሄዳችሁ ስትመለከቱት የምታገኙት እውነት ነው ማለት ነው። በአባታችሁ ዘንድ የሌለን ነገር አለ ብላችሁ ስታምኑ አባታችሁን በደንብ አላወቃችሁም ማለት ነው። እግዚአብሔርን በደንብ አልተረዳችሁትም ማለት ነው። ስለዚህ በእርሱ ዘንድ በሌለ ነገር እግዚአብሔርን እየሳላችሁ እየኖራችሁ ያላችሁ ሰዎች ካላችሁ በሽታ ከእግዚአብሔር ዓለም ሳይሆን ከሰይጣን ዓለም ነው፣ ከጨለማ ዓለም ነው። ምንጩ ከየት ነው? ከጨለማ ዓለም ነው። ስለዚህ የጨለማ ነገር ስለሆነ እናንተ ዘንድ ደግሞ ብርሃን ስላለ ጨለማ የሚሸነፈው
በብርሃን ስለሆነ መጽሐፍ እንደሚናገር ብርሃን በጨለማ ላይ አበራ ጨለማም አላሸነፈውም ብሎ ዮሐንስ ምዕራፍ 1 ቁጥር 14 ላይ የነገረን እውነት ማለት ነው። ምዕራፍ ቁጥር 14 ስለዚህ ይሄንን እውነት ይዛችሁ ወደ እግዚአብሔር ቃል ስትመጡ ጨለማ የሚባል ነገር በአባታችሁ ዘንድ የለም። ሁለተኛ ያዕቆብ የነገረን ከአንድ ምንጭ ሁለት ነገር ሊቀዳ አይችልም ብሎ ደግሞ ያዕቆብ መጽሐፍ ስታጠኑ የምታገኙት እውነት ነው ማለት ነው። ስለዚህ አባታችሁ የሁለት ነገር ምንጭ አይደለም ማለት የህይወትም የሞትም የእርግማንም የበረከትም ምንጭ አይደለም እግዚአብሔር ይሰማል። ነገር ግን እነዚህ ሁለቱ ዓለማት ግን ለኔና ለናንተ አክሰስ የምናደርግበት ሁለቱም ዓለማት ግን ክፍት ሆነው አሉ። ይሄንን ደግሞ እግዚአብሔር በአንድ ወቅት ለእስራኤል ልጆች የተናገረው ነው። እሱን ደግሞ እናያለን ማለት ነው። ለምሳሌ ሄደን በዘዳግም መጽሐፍ ምዕራፍ 30 እናወጣለን ከቁጥር 19 ጀምሮ ቁጥር 19 ጀምሮ ያለውን አውጥተን እናያለን በእግዚአብሔር ቃል። ከዛ በኋላ እንግዲህ ይሄንን እንደ ባክግራውንድ እያዛችሁ ከዛ በኋላ ያለውን ነገር እንመለከታለን። ቁጥር 19 እንደዚህ ይላል። ሃሌሉያ። ሕይወትና ሞት በረከትና እርግማን በፊትህ እንዳስቀመጥኩት ዛሬ ሰማይና ምድር ምስክር አድርጌ እጠራብሃለሁ ይላል። እግዚአብሔር ሲናገር ምንድነው ያለው? ሞትና ሕይወት የሚባል በአንተ ዓለም ምርጫ ቾይስ ውስጥ አለ። ምን የሚባል ሞት የሚባል ዓለም አለ፣ ሕይወት የሚባል ዓለም አለ። የበረከት ዓለም አለ፣ ደግሞ የመርገም ዓለም አለ። ስለዚህ ሕይወትና በረከት ምንጫቸው የአንድ ዓለም ነው። ሞትና መርገም ደግሞ የአንድ ዓለም ናቸው። እነዚህ ዓለማት ምን ይባላሉ? የብርሃንና የጨለማ ይባላሉ ማለት ነው። ስለዚህ የብርሃን ገዢ ማን ነው? አባታችን እግዚአብሔር ነው። የጨለማ ደግሞ ገዢ ማለት ሰይጣን ነው። የወደቁ መላእክቶች ናቸው። አሁን በደንብ ስሙ። እነዚህ ሁለት ነገሮች መኖራቸውን እግዚአብሔር ለእስራኤል ልጆች እየተናገረ ነው። እነዚህ ሁለት ነገሮች ያኖረው እግዚአብሔር አይደለም። እነዚህ ሁለት ቾይሶች መኖራቸውን ነው ለእስራኤል ልጆች የተናገረው እግዚአብሔር ይሰማል። ስለዚህ እግዚአብሔር ሞትንም ሕይወትንም ያስቀመጠ አይደለም። ነገር ግን እኔና እናንተ በሙታን ዓለም ውስጥ ስለነበርን በደም ስሙ ስለነበርን እግዚአብሔር የእስራኤል ልጆችም እንደዛው ማለት ነው። ነገር ግን እግዚአብሔር እነዚህን ሁለት ነገሮች የሚነግረን ስለሌለ እግዚአብሔር አባታችን ስለሆነ ምንጫችን ስለሆነ እግዚአብሔር የሰው ልጅ መገኛ ስለሆነ ለሰው ልጅ ራርቶ እግዚአብሔር የሚነግረን ስለሌለ ራሱ ምን አደረገ? ተናገረ። ሕይወትና ሞት በረከትና መርገም የሚባሉ በሕይወት ጉዟችሁ ውስጥ በመንገዳችሁ ውስጥ ያሉ ናቸው። ስለዚህ ይሄ እንዳለ እወቅ። ይሄን ደግሞ እግዚአብሔር ምስክር አድርጌ ሰማይን እጠራለሁ ለአንተ ምድርንም ምስክር አድርጌ እጠራለሁ፣ እነሱ ያውቃሉ ይሄ ነገር በአንተ ዓለም እንዳለ ብሎ እግዚአብሔር ይሄን ይጠራና ከዛ ቀጥሎ እንደዚህ ይላል፣ እንግዲህ አንተና ልጆች ያለ አያችሁ። አሁን እግዚአብሔር እነዚህ ሁለቱ ነገሮች መኖራቸው እነዚህ ሁለት ነገር ማለት እርግማንና ሞት ከዛ ሕይወትና በረከት የሚባሉ እነዚህ ሁለቱ ዓለማቶች መኖራቸውን እግዚአብሔር ከተናገረ በኋላ እሱ ደግሞ የእግዚአብሔር ደግሞ የልቡን መሻት ደግሞ ሲናገር እንደዚህ ይላል፣ እንግዲህ አንተና ልጆች በሕይወት እንድትኖሩ ኦኬ ሕይወትን ምረጥ ይላል። ቾይዝ ነው ይላል። ሃሌሉያ። ሕይወትን ምን አድርግ? ምረጥ አለ። ኢየሱስ ጌታ ነው። ስለዚህ በሕይወት ውስጥ ምን አለ? በረከት አለ። ኢየሱስ ጌታ። ስለዚህ ሕይወትን ምረጥ። ይህም ይላል አምላክህን እግዚአብሔርን እንድትወድ ቃሉንም እንድታደምጥና ከእርሱ ጋር እንድትጣበቅ ነው ይላል። ምን የምትመርጠው? ሕይወትን የምትመርጠው ከእግዚአብሔር ጋር ለመኖር ከእግዚአብሔር ጋር ያለውን ነገር ለመካፈል እንዲመች ነው። ምክንያቱም ይላል እግዚአብሔር ሕይወት ነው። ኦ ሃሌሉያ። እግዚአብሔር ምንድነው? ሕይወት ነው። በፍጹም ሞት አይደለም ማለት ነው። ያያችሁ እዚሁ ቁጥር 20 ላይ ያለውን ነው ማነብላችሁ። ምክንያቱም ይላል እግዚአብሔር ሕይወት ነው። ኦ ሃሌሉያ። ጋድ ኢዝ ላይፍ። እውነት ነው። እኛ የእግዚአብሔር አይነት ሕይወት ተካፍለናል አይደል? ጋድስ ካይንድ ኦፍ ላይፍ ዞዌ ላይፍ፣ የማይሸነፍ የማይጠፋ የማይበላሽ ሃሌሉያ። እሱን ሕይወት ምን አድርገናል? ተካፍለናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄን ሕይወት ከመካፈላችን የተነሳ ማለት ነው በሽታ የኛ አይደለም ማለት ነው። በሽታ ያባታችሁ አይደለም ማለት ነው። በሽታ ከዚህ ዓለም ገዢ ወደ እናንተ የሚወረወር ዌፐን ነው ማለት ነው። የጠላት መሳሪያ ነው ማለት ነው። ስለዚህ ይሄንን ካወቅን በአባታችን ዘንድ ያንን ነገር የሚያመክን ፈውስ የሚባል ዲቫይን ሂሊንግ የሚባል መለኮታዊ ፈውስ የሚባል ነገር አለ ማለት ነው። ይሄንን ሕይወት ይሄንን ዓለም ምን እንድንረዳ ዛሬ መንፈስ ቅዱስ ስለፈለገ ምናልባት ከዚህ በፊት በሽታ የእግዚአብሔር ነው ሲባል ከሰማችሁ
ሰባኪም ሲያወራ ከሰማችሁ በሰፈራችሁ በአካባቢያችሁ ያለ ሰው እንደዚህ አይነት ነገር የሚረዳ ሰው ካለ ዛሬ ከዛ መረዳት እንድታመልጡ የሚያደርግ የእግዚአብሔር ዕውቀት ወደ እናንተ ህይወት ይመጣል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ምክንያቱም እግዚአብሔር ህይወት ነው። ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ሊሰጣቸው በማለላቸው ምድር ረጅም ዕድሜ ይሰጣል ይላል። አየ ረጅም ዕድሜ የምትኖረው ያለ በሽታ ከሆነ ነው። በሽታ ከመጣ ግን ምን ያደርጋል? ያንን ዕድሜን ምን ያደርጋል? አፌክት ያደርጋል ማለት ነው። ነገር ግን የእግዚአብሔር ምርጫ ምንድነው? ረጅም ዕድሜ ነው። ዛሬ በጌታ በኢየሱስ ስም ረጅም ዕድሜ አውጅባችኋል። መንፈስ ቅዱስ ይህንን ድምፅ ዛሬ በኢየሱስ ስም ለእናንተ እያመጣ ነው። በሽታ የሚያስፈራራችሁ ሰዎች ካላችሁ ስለ በሽታም እየሰማችሁ እየፈራችሁ እሱ ነገር ይሁን እንዴ እያላችሁ በትካዜ በፍርሃት እየኖራችሁ ካላችሁ ዛሬ ከፍርሃት የሚያወጣችሁን የእግዚአብሔርን ድምፅ ወደ ህይወታችሁ አውጃለሁ። በኢየሱስ ስም የእግዚአብሔር ሐሳብ ለእናንተ ህይወት ነው። ምክንያቱም እግዚአብሔር ህይወት ነውና። እሱ ብቻ ሳይሆን ደግሞ ላንተ አለ በምድር ላይ ረጅምን ዕድሜ እሰጣለሁ ብሏል እግዚአብሔር። በጌታ በኢየሱስ ስም ረጅምን ዕድሜ እግዚአብሔር ዛሬ በህይወት ላይ በህይወትሽ ላይ ያውጃል ማለት ነው። ኢየሱስ ጌታ ነው። ከዚህ የተነሳ እነዚህ ሁለት ዓለማት ባሉበት ዓለማት ውስጥ ስለሆነ ኢየሱስም እንደተናገረው በዮሐንስ ወንጌል ምዕራፍ 16 ላይ ኢየሱስ ሲጸልይ ምንድነው ያለው? በዓለም እያሉ በዓለም እንድትጠብቃቸው ነው፣ ከዓለም እንድታወጣቸው አይደለም። እነርሱ ከዚህ ዓለም አይደሉም፣ ነገር ግን እኔ ዓለምን አሸንፌያለሁ ብሎ ኢየሱስ የተናገረውን ቃል እናስባለን። ከዚህ የተነሳ ይህንን የጨለማውን ዓለም የሞት እና እንደዚሁም ደግሞ የእርግማን ዓለም ይባላል። ከዛ ውስጥ አንዱ በሽታ ነው። የእርግማን ማኒፌስቴሽን አንዱ ምንድነው? በሽታ ነው ማለት ነው። ስለዚህ እግዚአብሔር ሲናገር ለእስራኤል ልጆች የተናገረው በሙሴ በኩል የነገራቸውን፣ ምክንያቱም ባክግራውንድ አድርጌ የምነግራችሁ ሁሌም እንደምላችሁ ከዚህኛው እንነሳና ከዛ ወደዛኛው ሪያሊቲ እንሄዳለን ማለት ነው። ኢየሱስ ጌታ ነው። ዘጸአት ምዕራፍ 15 ቁጥር 26 ላይ ያለውን ቃል እግዚአብሔር በሙሴ በኩል ለእስራኤል ልጆች የተናገረውን ቃል እሱን እናያለን ማለት ነው። እንደዚህ ይላል፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያም እግዚአብሔር ሕግንና ሥርዓትን አበጀላቸው፣ በዛም ስፍራ ፈተናቸው። ኦኬ። እርሱም አለ የአምላካችሁን የእግዚአብሔርን ድምፅ በጥንቃቄ ብትሰሙ፣ በፊቱም ትክክል የሆነውን ብትፈጽሙ፣ ትእዛዛቱንም ልብ ብትሉና ሥርዓቱንም ሁሉ ብትጠብቁ በግብፃውያን ላይ ያመጣዋቸውን ማናቸውም አይነት በሽታ በእናንተ ላይ አላመጣም፣ ፈዋሻችሁ እኔ እግዚአብሔር ነኝና ይላል። አሁን በደንብ እንድሰሙ ይፈልጋል። በዚህ ስፍራ ሙሴ ለእስራኤል ልጆች ሲነግራቸው ምን ያለ ነው? በግብጾች ላይ ያመጣውትን በሽታ ይላል። በደንብ ስሙ። አሁን እግዚአብሔር በሽታ የለውም ብያቸዋል። በእግዚአብሔር ዓለም በሽታም አይታወቅም ብያቸዋል። ምክንያቱም እግዚአብሔር የብርሃን አምላክ ስለሆነ ማለት ነው። እግዚአብሔር በጨለማም አይሄድም፣ የጨለማም ነገር በሱ ዘንድ የለም። አሁን ሙሴ የሚያወራውን ነገር በአዲስ ኪዳን መነጽር ስናይ እያስተካከልን ነው የምንሰማው ማለት ነው። ለምን? እኛ ኦልሬዲ የእግዚአብሔር የአባታችን ቤተሰብ ሆነናል። ስለዚህ በአባታችን ዓለም አሁን ሙሴ በሚነግረን መልኩ አይደለም። ምክንያቱም ሙሴ ከእግዚአብሔር ጋር በአባትና በልጅ ወይም ደግሞ በልጅነት አገልጋይ አይደለም። ለዚህ ነው መጽሐፍ ሄዳችሁ ዕብራውያን ስታነቡ ምዕራፍ 2 ላይ ሄዳችሁ ስትመለከቱ ሙሴ በእግዚአብሔር ቤት ውስጥ አገልጋይ ነው ወይም ደግሞ ያኛው ትርጉም ባሪያ ነው ይላል። ኢየሱስ ግን ልጅ ነው ይላል። አሁን ኢየሱስ ስለ አባታችን ሲነግረን እግዚአብሔር ሕይወት ነው፣ ብርሃን ብቻ እንደሆነ ነው ይነገራል። ስለዚህ ሙሴ ግን ገና ያልተገለጠ እግዚአብሔርም በሙሴ ውስጥ በቋሚነት እየኖረ የተናገረው ሳይሆን በደጅ ሆኖ የተናገረው ነው። ስለዚህ እግዚአብሔር በሽታ የለውም። ስለዚህ በግብጾች ላይ የመጣው በሽታ ማለት ግብጽ የዓለም የጨለማ ምሳሌ ነው። በነገራችን ላይ ከዚህ በፊትም ሳወራ ሰምታችኋል። እግዚአብሔር የእስራኤልን ልጆች ከግብጽ ሲያስወጣ ማለት ከዓለም አስወጣቸው ማለት ነው። ወደ ከነዓን ደግሞ ሲወስዳቸው ወደ እግዚአብሔር ዓለም ወይም የእግዚአብሔር መንግስት የሚለውን ሪፕሬዘንት ያደርጋል። ግብጽ ዓለምን ይወክላል፣ ጨለማን ይወክላል። ከነዓን ደግሞ የመንግስተ ሰማያትን የሚወክሉ ናቸው። ስለዚህ ከግብጽ የእስራኤልን ልጆች ሲያስወጣ ልክ እንደ ድነት ማለት ነው። ለምን? ጳውሎስ በዛ መልኩ ስለነገረን። ከዛ ያንን ባህር ደግሞ ሰንጥቀው በታምራት ሲሻገሩ ደግሞ ምን ይላል? በባህር ተጠመቁ ብሎ ጳውሎስ ይነግረናል። አሁን በደንብ እንደሰሙ ይፈልጋል። ስለዚህ በዚህ ቦታ ላይ ጳውሎስ ሙሴ ሲናገር
ያ የበሽታውን ምንጭ እግዚአብሔር እንደሆነ አድርጎ እየተናገረ ነው። ነገር ግን እንደሱ አይደለም። ሄደን አባታችንን ስናገኘው ስንገናኘው እግዚአብሔር ብርሃን ብቻ ነው፣ እግዚአብሔር መልካምና መልካም ብቻ ነው ማለት። ስለዚህ እንዲህ ያስተካከልን እንሰማለን ማለት ነው። ስለዚህ በግብፃውያን ዘንድ የነበረው በሽታ ማለት ያ በሽታ ምንጩ ሰይጣን ነው። ኦኬ ግብፅ ደግሞ ጣዖታትን የሚያመልኩ ናቸው። ኦኬ አሕዛብ ናቸው። ስለዚህ በግብፅ ሲኖሩ የነበረ ህይወታቸውን ሲበላ የነበረው በሽታ አሁን እኔን ከተገናኛችሁ ወደ እኔ ህይወት ከመጣችሁ በኋላ ያ በሽታ ወደ እናንተ አይመጣም እያለ ነው እግዚአብሔር። ለምን? ኦሬዲ እግዚአብሔር አድኗቸዋል፣ አውጥቷቸዋል። መጽሐፍ ቅዱስ ሲናገር በታላቅ ክንዴ ነው የሚለው መጽሐፍ ሲናገር። ኢሳይያስ ደግሞ 40 ላይ ሲናገር ምን ይላል? በንስር ዶሮ ጫጩቶቿን እንደምትታቀፍ እኔ ደግሞ እንደዚሁ እናንተን ምን አደረኩኝ አለ? ከግብፅ አወጣዋችሁ ይላል። ምን ማለት ነው? ልክ እኔና እናንተ በዓለም እያለን ሰይጣን የሚፈልገውን ሁሉ ነገር በህይወታችን የማድረግ መብት ነበረው። ነገር ግን ወደ ክራይስት ስንመጣ፣ ወደ ነፍሳችን እረኛ ስንመጣ ግን በእኛ ላይ ስልጣን ያለው ማን ነው ማለት ነው? ክራይስት ነው፣ ክርስቶስ ነው ማለት ነው። ስለዚህ የጨለማው ኃይል በእኛ ላይ ምን የለውም? ስልጣን የለውም። ትዝ የሚላችሁ ከሆነ ኢየሱስ ሲናገር ለደቀ መዛሙርቶች በዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ ምን ይላል? የዚህ ዓለም ገዢ ይመጣል አለ። ከዛ በእኔ ላይ ግን አለ አንዳች የለውም አለ። ምን ማለት ነው? በኢየሱስ ላይ ምንም ነገር ማድረግ አይችልም ማለት ነው። አሁን ግን እኔና እናንተ በክርስቶስ ሞትና ትንሣኤ ምክንያት ያ ዓለም ስለተሸነፈ በእኔና በእናንተም ላይ ምንም የማድረግ ኦቶሪቲ የለውም በስልጣን ደረጃ። ስለዚህ እግዚአብሔር ማንነታችንን ኢን ክራይስት ያገኘነውን ማንነታችንን እንድንረዳ ይፈልጋል። እዚህ ጋር ግን ያልተረዱ ሰዎች፣ እነዚህ በድንግዝግዝ ሲኖሩ የነበሩ ሰዎች ግን ያንን ነገር የዛ ነገር ምንጭ የበሽታውን ምንጭ እግዚአብሔር ደግሞ የፈውሱን ምንጭ እግዚአብሔር አድርገው እንዲረዱ አድርገው ነበር የሚናገሩት። ነገር ግን እኛ በአዲስ ኪዳን ሲበራልን ያየነው እግዚአብሔር ግን እንደዛ አይደለም ማለት ነው። ስለዚህ ብሉይ ኪዳንን ስናጠና ምን አድርገን በአዲስ ኪዳን መነጽር ማየት አለብን ያለው ለዛ ነው ማለት ነው። እንደሱ ስናደርግ ነው በትክክል አባታችንን ምንረዳው ማለት ነው። ስለዚህ በዚህ ስፍራ ምንድነው እነዚህ ሰዎች የእስራኤል ልጆች በግብፅ ስለሚኖሩ ኦኬ፣ ሁለተኛ ደግሞ የኪዳን ህዝብ ቢሆኑም ለአብርሃም እግዚአብሔር የገባለት ቃል ኪዳን ቢኖሩም ነገር ግን ሰዎቹ ባሪያ ነበሩ። ኦኬ፣ ስለዚህ በዛ ሲኖሩ በዛ ያለው ስፒሪት እነሱንም ምን ያደርጋቸው ነበር? ይገዛቸው ነበር። ስለዚህ በሽታ በህይወታቸው ይሰለጥን ነበር። አሁን ግን እግዚአብሔር እነዚህ ሰዎች በሙሴ አማካኝነት ካወጣቸው በኋላ ግን ምን ሲገባላቸው እናያለን? ኪዳን ሲገባላቸው እናያለን። ምን? በግብፃውያን ያለው በሽታ ወደ እናንተ የህይወት ስርዓት ምን አያደርግም? አይመጣም። ይሄ ግን የሚሆነው አለ የናንተ ፎከስ እኔ ጋር ከሆነ ነው አለ። ለምን? ገና እነዚህ ሰዎች የአባትና የልጅ ኪዳን ምን አላረገም? አልተመሰረተላቸውም። ለዚህ ነው ዕብራውያን መጽሐፍ ምዕራፍ 11 ቁጥር 39 እና 40 ብዙ ቀን ምነግራችሁ እነዚህ ሁሉ አለ ተስፋውን አልያዙም። ስለ እምነታቸው የተመሰከረላቸው ቢሆኑ እንኳን ተስፋውን አልያዙም። እኛ ግን አለ የተስፋው ወራሾች ነን አለ። ስለዚህ እነሱ ያለኛ ፍጹማን ሊሆኑ አይችሉም ብሎ የነገረን በዚህ ምክንያት ነው ማለት። እነዚህ ሰዎች ናቸው ዕብራውያን ምዕራፍ 11 ሙሉ የተጠቀሱ ሰዎች። ስለዚህ እግዚአብሔር እየተናገረ እያስተዋወቀ ያለው ስለሱ ምንድነው ያለው? እናንተ በእኔ ዘንድ እያላችሁ አለ በግብፅ ያለው በጨለማ ያለው ያ በሽታ ወደ እናንተ ህይወት ምን አያደርግም ማለት አይመጣም ማለት። ኢየሱስ ጌታ። ለምን ሲል እኔ አምላካችሁ ምንድነኝ አለ? ፈዋሽ ነኝ አለ። ኢየሱስ ጌታ። ስለዚህ ከታች ጻፉልኝ እግዚአብሔር ፈዋሽ ነው ብላችሁ ጻፉ። ምክንያቱም ራሱ እግዚአብሔር ምን አለ? እኔ የናንተ ምንድነኝ አለ? ፈዋሽ ነኝ አለ። አንዳንድ ትርጉሞች ላይ የመጽሐፍ ቅዱስ ክፍሎችን ሌሎች ትራንስሌሽኖችን ሄዳችሁ ስትመለከቱ ይሄ እኔ እግዚአብሔር ፈዋሽ ነኝ የሚለውን ትራንስሌት ሲያደርጉ እኔ ዶክተር ነኝ የሚል ቦታ ታገኝ፣ እኔ ያንተ ፊዚሺያን ነኝ የሚል ታገኛላችሁ። ስለዚህ አባታችሁ እግዚአብሔር ምናችሁ ነው ማለት ነው? ፈዋሻችሁ ነው ማለት ነው። እና ሁለተኛ በግብፅ ያለው በሽታ ወደ አንተ ህይወት አይመጣም ማለት ምን ማለት ነው? ግብፅ ጨለማን ነው የምትወክለው ብያችኋል። ኦኬ፣ ስለዚህ እኔና እናንተ ደግሞ ከጨለማ ወደሚደነቅ ብርሃን ወደ አባታችን ብርሃን ምን አድርገናል? የህይወት ስርዓት መተናል ማለት ነው። ሃሌሉያ። አሁን ወደ አባታቸው ዓለም የመጡ ኢየሱስ ጌታ፣ ሃሌሉያ። ወደ አባታቸው ብርሃን የመጡ ሰዎች ደግሞ እግዚአብሔር ሲናገር በኢሳይያስ ምዕራፍ 33 ቁጥር 24 ላይ ሃሌሉያ፣ እዚህ ጋር በደንብ ያዙልኝ። እኔ እግዚአብሔር ፈዋሽ ነኝ አለ።
ያንተ ምን ፈዋሽ ነኝ። ስለዚህ በጨለማ ያለው በረምብ ስሙ፣ በጨለማ ያለው ተሳስቶ ወደ አንተ ህይወት ቢመጣ ማለት ነው አባት እግዚአብሔር የሰጠው ዋስትና ምንድነው? እኔ ፈዋሽክ ነኝ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ምን ነው? ፈዋሼ ነው። ሃሌሉያ። ስለዚህ ሁላችሁ እዚህ ውስጥ ያላችሁ አንደበታችሁን ከፍታችሁ እግዚአብሔር ፈዋሼ ነው በሉ። አንደበታችሁን ከፍታችሁ፣ ምክንያቱም አሁን የማገለግላችሁ መንፈስ ቅዱስ በእናንተ ውስጥ አለ፣ ከናንተ ጋር አለ። መጽሐፍ በእናንተ ውስጥና ከናንተ ጋር ይኖራል ለዘላለም ስለሚል፣ ስለዚህ ይሄንን ቃል አንሱትና አውጁ። እግዚአብሔር ራሱን ላንተና ላንቺ ሲያቀርብ እንደዚህ ብሏል፣ ፈዋሽ ነኝ ብሏል። ሰው አይደለም ያለው፣ የሆነ አይደለም ያለው፣ እግዚአብሔር ራሱ በአንደበቱ እንደዚህ ያለ፣ እኔ ያንተ ፐርሰናል ፈዋሽ ነኝ አለ። ስለዚህ በህይወት ጎዳና ውስጥ ድንገት ተሳስቶ ወደ ህይወት የሚመጣ ነገር ካለ ንገረው ይሄንን ቃል፣ አባቴ ፈዋሼ ነው። ሃሌሉያ። እግዚአብሔር ምን ነው? ፈዋሼ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ዲቫይን ሂሊንግ የሚባለው ቅድም የነገርኳችሁ መለኮታዊ ፈውስ ያልኳችሁ አንዱ እግዚአብሔር ለኔና ለናንተ ራሱን ሲያቀርብ ያቀረበው እኔ ፈዋሽ ነኝ ብሎ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር እኔ ፈዋሽ ነኝ ካለ ኦኬ፣ እግዚአብሔር እኔ ፈዋሽ ነኝ ካለ እግዚአብሔር አንተን ከፈወሰ አንተ ደግሞ በእግዚአብሔር ፊት ምንድነው ማለት ያለብን? ኢሳይያስ ምዕራፍ 33 ላይ ያለውን ቃል እያየን እንሄዳለን። ኢሳይያስ ቁጥር 24 ላይ ያለውን ቃል ቁጥር 24 ላይ እንደዚህ ይላል። ክብር ለኢየሱስ ይሁን። ኦ ሃሌሉያ። በጽዮን ተቀምጦ ይላል። ኢየሱስ ጌታ ነው። ቤት ተቀምጦ አለ። በጽዮን ተቀምጦ ኢየሱስ ጌታ ነው። ጳውሎስ ስለዚህ ስለ ጽዮን ሲናገር ምን አለ? ወደ እግዚአብሔር ከተማ ኦኬ መጣችኋል ይላል። ሄዳችሁ ዕብራውያን መጽሐፍ ምዕራፍ 12 ከቁጥር 21 ጀምሮ ሄዳችሁ ስታነቡ ወደ እግዚአብሔር ከተማ፣ ጽዮን ማለት ኢየሩሳሌም ማለት ነው። ኢየሱስ ጌታ። ስለዚህ ይሄ የእግዚአብሔር ከተማ ብሎ ጳውሎስ ተርጉሞታል። እሱ ብቻ ሳይሆን ሄዳችሁ ገላትያ መጽሐፍ ላይም ስታጠኑ ጳውሎስ አዲሲቷ ኢየሩሳሌም እያለ ይናገራል። የእግዚአብሔር ከተማ ይላል። ስለዚህ በዛ ተቀምጦ ይላል። ሃሌሉያ። ከዛ ይሄ ቃል በደንብ ስሙ፣ በትምህርት ጥቅስ ውስጥ ነው የሚናገረው። ይሄ ቃል ማለት የተናገረው እግዚአብሔር ነው። አሁን ኢሳይያስ የተናገረው በጽዮን ተቀምጦ የሚለውን ቃል ነው። ከዛ ኮቴሽን ማርክ ውስጥ ደግሞ ማለት ሌላ አካል የተናገረ ስለመሆኑ የሚያስረዳ ነው። ባይብላችሁን ስታጠኑ በኮቴሽን ውስጥ ያለ ቃል ካለ ተናጋሪው እየተናገረው ሳይሆን ከተናጋሪው በፊት የተናገረ አካል አለ። ለዛ ነው የሱ ቃል አለመሆኑን ለማስረዳት በኮቴሽን ኦኬ ማርክ ውስጥ ይቀመጣል ቃሉ። ስለዚህ ተመልከቱ ምን ይላል? ታምም ያለው የሚል ቃል ይሁ በጽዮን ተቀምጦ ታምም ያለው የሚል አይኖርም። በዚያ የሚኖሩ ሰዎች ኃጢአትም ይቅር ይባላሉ ይላል። ኢየሱስ ጌታ ነው። ይሄ በዛ በጽዮን ምን ማለት ነው? ሄዳችሁ ዕብራውያን መጽሐፍ ምዕራፍ 12 ቁጥር 21 22 23 እያላችሁ አንብቡ። እኔ ብዙ ቀን ደጋግሜ ያነበብኩት ስለሆነ በዛ የት በአባታችን ዓለም እኛ የት ነን? እዛ ነን ያለው። እዚህ ያለ ነው። እዚህ የክርስቶስ አምባሳደር ሆነን ያለ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ግን አገራችን በሰማይ ነው ብሎ ይናገራል። ኢየሱስ ጌታ ነው። ጳውሎስ እንደገና በኤፌሶን ምዕራፍ 2 ቁጥር 19 ላይ ደግሞ እኛ ሁላችን ከቅዱሳን ጋራ ሃሌሉያ ባላጋራዎች ነን ማለት we have fellowship አለን። ከዛስ የሰማይ ሲቲዝን ነን፣ የእግዚአብሔር ደግሞ ቤተሰብ ነን ብሎ ደግሞ ይናገራል። በዚህ ግን በምድር ይላል እንግዶችና መጻተኞች ነን ብሎ ይናገራል። ስለዚህ የኛ ዋናው መኖሪያችን እላይ ነው። ስለዚህ ምን ይላል? በላይ የሚኖሩ ማለት ነው ከእግዚአብሔር ጋር የሚኖሩ የእግዚአብሔር ፋሚሊ የሆኑ ታምም ያለው የሚል አይኖርም ይላል። ለምን? በዚያ የሚኖሩ ኃጢአት ይቅር ይባልላቸዋል። ኢየሱስ ጌታ ነው። ለምንድን ነው ታምም ያለው የማይሉት? እኔ እግዚአብሔር ምን ነኝ አለ? ፈዋሽ ነኝ። ኢየሱስ ጌታ ነው። ስለዚህ አጠገባችሁ ያለውን ሰው ነካ አድርጉትና ኢየሱስ ጌታ ነው። ሃሌሉያ አሜን። በደንብ እንዳስቁኝ። አሁን ዛሬ
በደንብ እንደ እብድ እያደረገኝ ነው ማስተምራችሁ ማለት ነው። ኢየሱስ ጌታ። ስለዚህ በኮሜንት ሴክሽን ላይ አጠገባችሁ ያለው ሰው በኮሜንት ሴክሽን ስለሆነ እንደዚህ ብላችሁ ትጽፋላችሁ። እግዚአብሔር ፈዋሼ ስለሆነ ታምም ያለው አልልም። ሃሌሉያ። ታምም ያለው አልልም። ይሄ የእምነት ቃል። ባለፈው ደግሞ ስለ እምነት ስናገር እምነት ከሚታየው ነገርና ከሚሰማን ነገር አይነሳም ብያቸዋል። ከእግዚአብሔር ቃል ይነሳል ብያቸዋል። ስለዚህ ከሚሰማችሁ ሳይሆን መሆን ያለበት ከቃሉ ነው። እኔ አምላኬ እግዚአብሔር ፈዋሼ ነው። ስለዚህ አልቀበልም። አሁን በስጋዬ ላይ ማኒፌስት ያደርግ የመጣ ኦኬ፣ አልቀበልህም በጌታ በኢየሱስ ስም። ቃሉ የነገረኝ እንደዛ ነው። ስለዚህ እኔ አሁን ታምም ያለው አልልም። ምን እላለሁ? ተፈውሽ ያለው እላለሁ። ኢየሱስ ጌታ ነው። ስለዚህ በጽዮን ተቀምጦ ታምም ያለው የሚል አይኖርም። ለምን? እኔ አምላክ እግዚአብሔር ፈዋሽ ነኝ ስላለ ማለት ነው። ሃሌሉያ። እግዚአብሔር ምን ነው? ፈዋሼ ነው። እሱ ብቻ አይደለም። አሁን ደግሞ ታምም ያለው ማንለው እንደዚህ ተብሎ ስለተጻፈ ነው። ክብር ለኢየሱስ ይሁን። እንደዚህ ተብሎ ስለተጻፈ ነው። ኢሳይያስ ምዕራፍ 53 ቁጥር 5 ላይ ያለውን ቃል ከቁጥር 4 ጀምሮ ያለውን ቃል አነባለሁ። እንደዚህ ይላል። ይሄ ስለ ኢየሱስ ክርስቶስ ከመስቀል ሞት እስከ ትንሣኤ ያለውን ሙሉ ፓኬጅ የያዘ ክፍል ነው ማለት ታውቁታላችሁ። እንደዚህ ይላል። እኔ ከቁጥር 4 እና 5 አነብላችኋለሁ። በእርግጥ እርሱ ደዌያችንን ወሰደ። ክራይስት ኢየሱስ ወሰደ። ከዛስ ቀጥሎ ደግሞ ሕመማችንንም ተሸከመ። ከዛስ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠር ነው። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። ሃሌሉያ። በፊት እኔ ፈዋሽ ነኝ፣ አሁን ግን ተፈውሳለን። አሁን ይሄ ያለፈ ቃል ነው። እላፊ ቃል ማለት ፓስት ቴንስ ነው። ምን ማለት ነው? የተደረገ ነው። ይሄንን ፌስ ታብሌት ወይም ይሄንን የእምነት ቃል ሁሌ ውጣለሁ። እግዚአብሔር ይሄንን የእምነት ቃል እንደምወስድ ያውቃል። ኢየሱስ ክርስቶስ ጌታ። ስለዚህ ኢየሱስ በመስቀል ሲዝን በመስቀሉ ጊዜ የተደረገበት ይሄ በስጋው ላይ ስጋው እየተገረፈ የተቦጨቀው የተሰደበው የተተፋበት የተናቀበት ይሄ ፊዚካሉ ላይ የተካሄደው ነገር በስጋችን ላይ ስለሚካሄደው ፈውስ የሚያስረዳ ነው። ለነፍሳችን ደግሞ ነፍሱን አሳልፎ ሰጠ ተብሎ ተጽፏል። ለስፒሪታችንም ደግሞ ልክ እንደዛው ማለት ነው። ስለዚህ ኢየሱስ ለሁለንተናችን የሞተ ደህንነታችን የሁሉም ነው ማለት ነው። ስለ ሁለንተናችን ነው። ስለዚህ እግዚአብሔር ለስጋችን የሚያስፈልገው ፈውስ ስለሆነ ይሄ ፈውስ ደግሞ ሃሌሉያ ሕመማችንን ምን አደረገ? ወሰደ። ሃሌሉያ። ደዌያችንን ወሰደ፣ ሕመማችንን ደግሞ ምን አደረገ ይላል? ተሸከመ። ከዛስ በእርሱ ላይ ምን አደረገ አለ? ቅጣት አለ፣ ተሰቃየ። ሃሌሉያ። ኢየሱስ ክርስቶስ ጌታ። ከዛ በእርሱ ላይ የተደረገው ነገር ለእኛ ምን አደረገ ይላል? ሰላምን አመጣልን። ከዛስ በእርሱም ቁስል እኛ ተፈወስን ይላል። ክብር ለኢየሱስ ይሁን። ስለዚህ በጽዮን ያሉት ታመናል የማይሉ ለምንድን ነው? ስለተፈወሱ ነው። ሃሌሉያ። ስለዚህ ተፈውሻለሁ፣ ስለዚህ ታምም ያለው አይደለም። ኢየሱስ ጌታ። ለሰው ራሱ ልታስረዱ ስትሉ ማለት ነው። ጌታ ምስክሬ፣ ለሰው ልታስረዱ ራሱ እከሊት ለምን ጠፋችሁ ሲል አፖስትል አሞኝ ነበር ታምሜ ነበር አትበሉም። ለምን? በጽዮን ያሉት ታመናል አይሉም። አሁን ይሄ አሁን የምናገረው ነገር ይሄ በውጭ የሚኖረው ሰውዬ አይቀበለው። ለምን አይቀበለውም ካላችሁ በሱ ዓለም በሴንስ ኖሌጅ ዓለም ነገር እውነት ነው። ነገር ግን በመገለጥ ዓለም በአባታችሁ ዓለም ስትገቡ ግን እውነቱ እሱ አይደለም። እግዚአብሔር አስቀድሞ የተናገራችሁ እናንተ ያንን የእምነት ቃል ባለማግኘታችሁ ምክንያት ከዛ የእምነት ቃል ጋራ ባለመገናኛታችሁ ምክንያት እናንተ ከህመሙ ጋራ ከበሽታው ጋራ ስለሆነ ብዙ ያሳለፋችሁ የሱን ውጤት ነው የምትናገሩት። ምን ማለት ነው? እንዲህ ሆኜ ነበረ፣ እንዲህ አድርጎኝ ነበር፣ አሁን ትንሽ ተሽሎኛል፣ አሁን መድኃኒትም እየወሰድኩ ነው ትላላችሁ። ኢትስ ኦኬ። እኔ ባለፈው ስለ እምነት ስናገር ሰምቻለሁ። በዓለም ያሉ ሆስፒታሎች ጅማሬያቸው ከቤተ ክርስቲያን ናት። ሆስፒታሊቲ የሚባል ጸጋ አለ። ሂዱና ከጸጋ ስጦታዎች አንዱ ስለከዛ ነው ሆስፒታል የሚለው ቃል የመጣ ማለት ነው። ሰዎችን ለመርዳት ያላመኑ ሰዎችን ለማገዝ ቤተክርስቲያን ናት ያስጀመረችው። ሜዲካል የምትማሩ ሰዎች ካላችሁ እነዚህ ትላልቅ መጽሐፎች የተጻፉ ባክግራውንዳቸውን ሄዳችሁ ተመልከቱ።
የሆስፒታል የሚባለው ጅማሬ የቱ ጋር ነው? ሜዲሲን የሚባለው ነገር የጀመረው ከየት ነው ብላችሁ ሄዳችሁ ተመልከቱ። ክርስቲያኖች ናቸው የመጀመሪያ ማለት እንትን ያደረጉት ማለት እንደዚህ ኦርጋናይዝድ ሆነው ሞደርን የሆነውን ነገር እንዲመጣ ያደረጉትና ፖይንታቸው ምንድነው? ከእምነት የወደቁትን ሰዎች ለመርዳት በጤና ለመርዳት ነው እንጂ አማኞች ግን ፈውሳቸውን ከአባታቸው ነው የሚቀበሉት። ስለዚህ ሆስፒታል የተዘጋጀው ከእምነት ለወደቁ ሰዎች የተዘጋጀ ነው። ለኛ ለምናምን ግን በእግዚአብሔር ቃል እንፈወሳለን ማለት ፈውሳችንን ከአባታችን ዓለም እንቀበላለን። ይሄ እውነት ነው። ጌታ ምስክሬ ነው። ይሄ እውነት ነው በአባታችሁ ዓለም። ሃሌሉያ። እሱ ብቻ አይደለም፣ ይሄ እግዚአብሔር ጽፎ የሰጠን እውነት ውስጥ ያገኘነው እውነት ነው። ከዛ ይሄንን እውነት እኔ እየኖርኩት ቤተሰቤ እየኖረን የኔ ቤተሰብ እንደ ማረጋገጫ ይቅረብ እያልኩ አይደለም። ነገር ግን ከኔ ቤተሰብ በላይ ቃሉ ብቻውን ዊትነስ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ወደ እምነት ዓለም እንድትመጡ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ይሄው በእግዚአብሔር ቃል እንድትሰሙኝ ነው መናገራችሁ ማለት ነው። ስለዚህ ምን ሆነ ማለት ነው? ሰላምን አመጣልን። ከዛ በኋላ በመገረፉ ቁስል ምን አድርጋችኋል? ተፈውሳችኋል የሚለውን ይሄንን ቃል ያዙ። እግዚአብሔር ስለተፈወስን ነው ተፈውሳችኋል ያለው። ይሄንን ቃል መልሰን አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እና 25 ላይ ያለውን ቃል ሄደን እናያለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 እና 26 ያለውን ቃል እንመለከታለን። ክብር ለኢየሱስ ይሁን። ሃሌሉያ! እንዴት ደስ ይላል አባታችን። ክብር ለኢየሱስ ይሁን። ስለዚህ እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ ይላል። አያችሁ፣ ኢሳይያስ ያወራልንን ጴጥሮስ እዚህ ጋር እንደገና ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ። ከዛስ በእርሱ ቁስል እናንተ ተፈውሳችኋል። ትፈወሳላችኋል። ተፈውሳችኋል። ሃሌሉያ! በእርሱ ቁስል ተፈውሻለሁ እያላችሁ ጻፉ። በእርሱ ቁስል ተፈውሻለሁ። ከዚህ በኋላ እኔ ብቻ አይደለም፣ ልጆቼ፣ ቤተሰቤ፣ ቤተዘመዴ ሃሌሉያ ከኔ ጋር የሚገናኙ ሁሉ ሰዎች እኔ እዚህ የእምነት ዓለም ውስጥ ስለገባው እነሱንም ጎትቼ አስገባቸዋለሁ የሚል ሰው ይሄንን ቃል አምኖ ይቀበላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ይሄ ቃል በእናንተ ዓለም ይሰራል። ይሄ ቃል የአባታችሁ ቃል ነው። ይሄ ቃል ኢየሱስ ከሰማይ ወርዶ ሰው ሆኖ የፈጸመው እውነት ነው። ስለዚህ በዚህ እውነት የሚያምን ሰው በዚህ ቃል ይፈወሳል። የሚያምን ሰው በመለኮታዊ ፈውስ መተዳደር ይጀምራል። የሚያምን ሰው ከመፈወስ ወደ መለኮታዊ ጤንነት ይሻገራል። ሃሌሉያ! ባይዘዌ ይሄን ትሩዝ ስታምኑ ትፈወሳላችሁ። ከዛ በዚህ ትሩዝ መመላለስ ስትጀምሩ ደግሞ መለኮታዊ ጤንነት ውስጥ ትገባላችሁ። እንደዚህ ነው ፓራዳይም ሽፍት የምታደርጉት ማለት። ሃሌሉያ! መጀመሪያ ፈውሱን ትለማመዳላችሁ፣ ከዛ ደግሞ መለኮታዊ ጤንነት ትለማመዳላችሁ። ምን ማለት ነው? እኔ ከታመምኩ ስንት ዓመቴ አላስታውስም። እኔ በቃ ወደ ሕክምና ወደ መታመም እኔ አላስታውስም መቼ እንደተኛው መቼ ብላችሁ ለሰው ትመሰክራለህ ማለት በቃ አኗኗራችሁ መለኮታዊ ጤንነት ውስጥ ስለገባችሁ። ክብር ለኢየሱስ። ስለዚህ ምን አለን ጴጥሮስ? በእንጨት መስቀል ላይ ተሸከመው፣ ከዛ በእርሱ ቁስል እናንተ ተፈውሳችኋል። ለምን? ኢየሱስ ሕመማችንን ወሰደ። ኦኬ፣ ደዌያችንን ምን አደረገ? ተሸከመ። ከዛ በእርሱ ላይ የመጣው ቅጣት ለእኛ ሰላም አመጣ። በመገረፉም ቁስል ተፈውሳችኋል። ጴጥሮስ ደግሞ ምን አደረገ? እርሱ እኛ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ። በእርሱም ቁስል እናንተ ተፈውሳችሁ። ከዛስ ቀድሞ እንደጠፉ በጎች ትቅበዘበዙ ነበረ። አቤት የሚያቅበዘብዝ ነበረ። አሁን ግን ይላል ወደ ነፍሳችሁ እረኛና ጠባቂ ተመልሳችሁ። እስቲ ጠባቂ ነው በሉ እባክህ። በኢየሱስ ስም እኔ በመለኮታዊ ጤንነት እኖራለሁ። ለምን? በመገረፉ ቁስል ተፈውሳል ብሎኛል። ከዛስ ይሄን ቃል ወስጄ እጠብቃለሁ። በምን? በእምነት እመላለሳለሁ። ለምን? እኔ ወደ ነፍሴ እረኛ ምን አድርጌያለሁ? ተመልሻለሁ። ስለዚህ እሱን እረኛዬን ስላገኘው እረኛዬ ምን ነው? ጠባቂ ነው። እዚህ ምን አለ? አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን አድርጋችኋል? መጥታችኋል። አሜን። በጌታ በኢየሱስ ስም ይሄን ቃል ውሰዱ።
ይሄ ቃል እግር አውጥቶ እንዲህ እኮ እያለ ከእናንተ ጋር ወቅ የሚያደርገው እኮ ነው። በኢየሱስ መጽሐፍ የእግዚአብሔር ቃል ሕያውና የሚሰራ ነው። በሁለት በኩል ከተሳለ ሰይፍ አጣጣያ በኢየሱስ ስም ይው ቆርጦ ነው የሚችል ማለት ምንም የትኛውንም ስም ያለው በሽታ ጥራ እንዲህ ቆርጦ ነው የሚጥል። ሃሌሉያ! በሽታ አንተን ነው የሚፈራ። አንተ በሽታን አትፍራ። ኢየሱስ ጌታ አትፍራ። አንዳንዶች ፈርተውት ገና ያለ እድሜያቸው ገና ብዙ የሚያገለግሉበት ብዙ የሚሮጡበት ገና የተነገራቸው ብዙ ነገር እያለ ስለፈሩት ባጭሩ ተቀይተዋል። ባጭሩ ከዚህ ዓለም ተወስዷል። ሰዎች የእግዚአብሔር ፈቃድ ነው። ኔቨር የእግዚአብሔር ፈቃድ አለ። እኔ ላንተ ረጅም እድሜ ነው መመኝልህ፣ ረጅም እድሜ ነው መሰጣለ እኮ እግዚአብሔር። በሽታ ወደ አንተ አይመጣም። እኔ ፈዋሽ ነኝ፣ ደግሞም ረጅም እድሜ ሰጣለሁ አለ እኮ ቅድም ባነበብነው። እኔ ፈዋሽ ነኝ ካለ በኋላ ረጅም እድሜ ብሎ የተናገረው እግዚአብሔር። ሃሌሉያ! ህይወትን ምረጣል። እኔ ህይወት ነኝ፣ ረጅም እድሜ ሰጣለሁ። ኢየሱስን ከተገናኘ በኋላ መጨንገፍ ያንተ አይደለም። በደንብ አሜን ብለው ሰድ በጌታ በኢየሱስ ስም መጨንገፍ ያንቺ አይደለም። አንቺ ኢየሱስ የሚባል ጌታ አግኝተሽ እየቆዘምሽ አትኑር፣ እየቆዘምክ አትኑር። ከዚህ ዓለም ሽፍት አድርግ። አንተ ከላይ ነው በኢየሱስ ስም። ምንጭ ላይ ነው በኢየሱስ ስም። መኖሪያ ላይ ነው። በምድር ያለከው ለአምባሳደርነት ነው። ኢየሱስ ጌታ እየተንቀጠቀጥክ አትኑር። አንተ ኢየሱስ ጌታ። ሃሌሉያ! ቃሉን ያዝ። የእግዚአብሔር ቃል ሰይፍ ነው ተብሎ ተጽፏል። ኢሳይያስ ማን ነው? ኤፌሶን ምዕራፍ 6 ቁጥር 17 ላይ የእምነት ሰይፍ ያዙ እሱም የእግዚአብሔር ቃል ነው። ይሄ ያንተ ሰይፍ ነው። ቁረጠው ሲመጣ በጌታ በኢየሱስ ስም። አታቃስት፣ ንቀለው በኢየሱስ ስም። እኔ የሁለት ዓለም መኖሪያ አይደለሁም፣ የብርሃንም የጨለማ መኖሪያ አይደለሁም። ስለዚህ በመገረፉ ቁስል ተፈውሳል ተብሎ ተጽፏል። ይሄ ቃል እኔ ከተፈወስኩት የዛሬ 2000 ዓመት ከምናምን ነው የተፈወስኩት። በኢየሱስ ስም እንደዛ ነው የተጻፈው። ተፈውሳችኋል። መቼ? እዛ ክሮስ ላይ ጴጥሮስ እንደሱ አይደል ያለን? በእንጨት መስቀል ላይ ተሸከመኝ። ኦ ሃሌሉያ!